ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭቲዩብ ነው። ዴቭቲዩብ እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ውድ ቤተሰቦቼ እንግዲህ ከደቂቃዎች በፊት የተለቀቀ ቪዲዮ አለ። ደስ የሚያሰኝ ቪዲዮ ነው ዛሬ የተለቀቀው። እስቲ ቪዲዮን አይተን ተመልሰን እንመጣለን። አብራችሁን ቆዩ ቤተሰቦቼ። አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። እኔ መጀመሪያ ጠፋብኝ አላልኩኝ። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደለ። አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተህ ቼክ ማድረግ ትችላለህ። ሲቀጥል ደግሞ ዛሬ ጠራው ለምንም ጭቅጭቅ ለምንም ክርክር አይደለም። አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አክት እያደረክ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያቸዋለህ። ለአንተም ለሄርሜላም ለቡዜም የምጥራው ወረቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። ምን ያደርግልኛል? ምንድነው የመጥሪያ ወረቀት ሲጀመር ዴቭ አንተም ተስማምቼ ነው የመጣው። ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ ያደረከው ነገር በፍጹም ልክ ያልሆነ ነገር አንተ የኛን ነገር ተጠቅመህ አንተ በዛ በእጃዙር ሄደ ልጁን ትቀበላታለህ እንዴ? ወይ ደግሞ ልጁን ትወስዳለህ ነው? ሲጀመር መስማት አድገና ነው። ምንድነው መረጋጋው? ለምን እረጋጋለሁ? ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው ነው የመሰለኝ። ተረዳኸኝ አይደለም? ነገር ግን ሩታ ደውላ እኔ ጋር እያለቀሰች እኔ በፍጹም ይሄንን ነገር ከኛ ደብቀሽው አይደለም ወይ ስላት፣ በፍጹም እንደዛ አይደለም። በቃ የእናንተን ነገር ግን የእናንተን ሐሳብ ሰምቶ ልጄን የወሰደብኝ ሌላ ሰው ነው ያለችኝ። ስለዚህ አይደል ሐሳብ የምችለው ደግሞ አንተና ቡዜ ናችሁ እንጂ ይሄንን ልታደርጉት ምችሉ ማንም ቤተሰቦቼ ቪዲዮን እንዳያችሁት ከሆነ የቶለም ዘለምት ያለሽ የቶለም ዘለምት ያለሽ መጥሪያ ወረቀቱ ሲሰጣ ኮረብሽ የቶለም ዘለምት ያለሽ የቶለም ዘለምት ያለሽ መጥሪያ ወረቀቱ ዛሬ ተሰጥቶሽ የቶለም ዘለምት ያለሽ የቶለም ዘለምት ያለሽ እንኳን በጉራ ዳንዳን ዳራታ ናፍቶ ዳንዳን እንቻለውም ሰው አንገቱን ደፍቶ ዝቅ እያሉ ነው ዳንዳን ተናርንቶ ኑሮ ላካበደማ አይሆን ዘንድሮ። ውድ ቤተሰቦቼ እንግዲህ ሞቅ ደስ ብሎ የመጣሁት ዛሬና ለምን እንደተደሰትክ እንደማትሉኝ ተስፋ አደርጋለሁ። ቪዲዮውን ያያችኋላችሁ፣ ያላያችሁ ደግሞ ታዩታላችሁ ብዬ አስባለሁ። ውድ ቤተሰቦቼ ዛሬ ሁሉም አንገታቸውን ደፍተዋል፣ አቀርቅሯል እኮ ነው የምላችሁ። አብርሽ ያ ዛቻ ያ ማስፈራሪያ ቆራርጬ ነው ምጥለ ሰባብሬ ነው ምጥለ የት ሄደ? አይ አይደለ መጨረሻ እንደማያምር መጀመሪያም ተናግረን ነበረ። ተዋብርሽ ምርጫህን እወቅ፣ የምትሄድበትን መንገድ ምረጥ፣ ግራ ቀኝህን እይ ብለን ነበረ። አልሰማም፣ አሻፈረኝ፣ ወንድሜንም አልሰማም፣ ማንንም አልሰማም አልክ። ግን ዛሬ የዋጋህን ያገኘ ይመስለኛል። እኔ አንገትን ደፍተ ዛሬ ሳይ ምን አይነት ደስታ እንደተሰማኝ ልነግርህ ከምችለው በላይ ነው። ምክንያቱም እስከ ዛሬ ስደነፋ ነበር፣ ስታስፈራራ ነበር፣ ቁጣ ነበር የሚል ነገሮችን ማገናዘብ አቅቶ ነበረ። ሩታም ከዚህ በፊት ነገሮች ሲፈጠሩ በሰላማዊ መንገድ እየፈታችና እናንተን መጥፎ ነገር እንዳይደርስባችሁ ስታረግ ስለነበረ ከዚህ በኋላም ይህንን ነው የምታረግ ብላችሁ አምናችሁ እሷ ላይ እየተጫወታችሁ ነበረ። ዛሬ ግን መጥሪያ ወረቀቱን እንካ ስትል ምን ነው አልቀበልም አትልም ነበረ? ቆራርጬ ነው የምጥልሽ፣ እሱን ነገር አንቺው ውሰጂው ኤፍ ያገኛለሁ ሰባብራለሁ አትለውም ነበረ? አይ አይደለ አንተ ከማንም በላይ አይደለም። እነ ኤፍ የሚያሳዩ ምንድነው? ወንድሜ ነህ፣ ታላቂ ነህ፣ ካንተ ጋር መጣላት መጋጨት የለብኝም፣ ማረግ ያለብኝ በስርዓት ነው ማውራት ያለብኝ ብሎ እንግዲህ በስርዓት ሲያወራ ነበረ። ዛሬ አያ ማን አንገት ደፋ? ማን ደረቱ ደፋ? ማንስ ደረቱን ነፋ? ዛሬ አያ አይደለ ቀን ለሁሉም ነገር ቀንና ጊዜ አለው። በቀኑና በጊዜው ሁሉም ይስቃል፣ ሁሉም ያኮርፋል። ምክንያቱም ዓለም ተቀያያሪ ናት ማለት ነው። እውነት ደግሞ ሁሌም አይደበቅም አይጠፋም። ዛሬ ያየነው የቱ ነው? እውነታውን ነው። እንግዲህ ይሄ ቃቃ ጨዋታ ነው እንደማትሉን ተስፋ እናደርጋለን። መቼም ፍርድ ቤት ድረስ የሚያስኬድ ድረስ ወረቀት ይዛ መታ ሰጥታችሁ መቼም ልጁ አልጠፋም ብላችሁ ዛሬም ጓጉታችሁ የምትቀመጡ ያላችሁ አይመስለኝም። ምክንያቱም ሩታ በዚህ ልክ ተናዳ ተንገብግባ እንዲህ ተናግራ
ታውቃለች። ዛሬ ደግሞ ይለያል። በራሷ እርግጠኛ ስለሆነች እውነት ስላላት ነው እንደዚህ የተናገረችው። እኛም እስከ ዛሬ ስንደግፋት የነበረው ሩታዬ የኛ ጀግና የኛ ኩሩ በይ ቀጥይ ስንላት የነበረው ለዚህ ነበረ። ስለዚህ አሁንም እውነት ካለው ሰው ጋር ሁልጊዜ የሚሄድ ይስቃል። ውሸት ካለበት ማስመሰልና ይሄ የማይሆን ስራ የሚሰራ ሰው ግን ሁልጊዜም ወደ ኋላ ነው የሚቀረው። አሁንም ዛሬ ያየነው ይሄንን ነገር ነው። እኔ ደስ ብሎኛል ብላችሁ በጣም ደስ ብሎኛል። ምክንያቱም ሩታ ማድረግ ያለባትን ነገር እንድታረግ እንፈልግ ነበረ። መክሰስ ካለባት እንድትከስ እንፈልግ ነበረ። ዛሬ ግን በቃ እምቢ አላችሁ፣ ተናገረቻችሁ። ወደ ህግ ሳልሄድ በስርዓቱ ልጄን መልሱልኝ፣ ልጄን ካልመለሳችሁ ግን ወደ ህግ ቦታ ሄዳለሁ ብላ ነበረ። ዛሬ እንግዲህ መጥሪያ ወረቀታቸውን ሰጥታለች። እሺ እስከ ዛሬ ስታጨበጭቡ የነበራችሁ ከጎና ሆናችሁ እትትትትት ስትሉ የኔ ጀግና የኔ እንትና ምናምን ስትሉ ነበር የሄርሜላ ደጋፊዎች የት ያላችሁ? ኤርሜላ ብልነች የምትሉት የት አላችሁ? አያችሁ አይደለ? ብልሃትና እርጋታ ስነ ስርዓት ማንጋ እንዳለ ዛሬ አያችሁ። እውነት ሲኖር ማለት ነው የሚሽለጠለጥ ወደኋላ የሚለው ሰውና ወደ እውነቱ ይመጣል ማለት ነው። ዛሬ ዴቭ እውነቱን ስላወቀ ስላመነበት እየሰሩት ያለው ነገር ልክ እንዳልሆነ ሲያቅ ከነማን ጋር ሆነ? ከነሩታ ጋር። አብርሽ እኔ ዴቭ በዚህ ልክ ተቆጥቶ ተናዶ ሲያወራ አይቻልም። ዛሬ ግን በትክክል ሁሉም ጥፋት ሲገኝና መጥፎ ነገር ሲገኝ አንተ ላይ መነሳት እንደሚችል፣ አንተ እንደምትቆጣው፣ አንተ እንደምታስፈራራው፣ አንተንም ሊያስፈራራ የሚችል ሰው እንዳለ ያረጋገጥክ ይመስለኛል። ዴቭ አለ ስንለው የለም፣ የለም ስንለው ደግሞ አለ። ዛሬ የለም ብዙ ጊዜ የለም ብለን ነበረ። ዛሬ እንዳለ አሳይቶናል። እንግዲህ ዴቭ ተናዶ ተንገብግቦ የልጅ ነገር ተሰምቶት እኔም ልጅ አለኝ ይሄ ነገር በእኔ ልጅ ቢደርስ ኖሮ እኔም ይሄን ነገር ነበር ማረገው። እንዲህ ተንሰፍስፋ እያለቀሰች ልጄን ጠፍቷል አትልም፣ አታስመስልም። እኔ እኮ አውቃችኋለሁ እስከዛሬም ብዙ ነገር ስታረጉ ሩታ ነች ጥፋተኛ ስል ነበር። አሁን ግን እውነታውን ደርሼበታለሁ ብሎ ዴቭም እንግዲህ ከነሩታዬ ጎን ቆሞ ዛሬ እና አብርሽን አንገት ሲያስደፋ ነበረ። ሄርሜላ እንዴት ነው አሁንም ድርስትሽን እየነፋሽ ነው? ንግግርም አትችይም፣ ቁጥብ አይደለሽም። ለነገሮች ይኸውልሽ ግራና ቀኙን ሳታገናዝብ የፈለግሽውን ነገር ብቻ ነው የምትናገሪው። አክተርሽ አጠገብሽ ስላለ ያድነኛል፣ ይንከባከበኛል፣ ከሁሉም ነገር ይጠብቀኛል ብለሽ ነበር። እሱ ከምንም ነገር አይጠብቅሽም፣ ከማንም አይጠብቅሽም። አየሽ መጨረሻሽ ይሄ እንደሚሆን መጠርጠር ነበረብሽ፣ ማገናዘብ ነበረብሽ። በጀርባሽ ቡዜ ስላለች አብርሽ ስላለ እነ ዳኒ እነ አሚር እነ እንትና ምናምን የሚባሉት ክብርት ሲዎች ተሰብስቦ ሆይ ብሎ የምታጠፊውን ጥፋት እያገዙሽ አንገትሽን እያስደፉስ ነው እንጂ አንቺን ከፍታ ላይ እየሰቀሉሽ አይደለም። አሁንስ ተማርሽ። ከዚህ በኋላ አንቺ ካልገባሽ ነገሮችን ማገናዘብ ካልቻልሽ አይደለም እስር ቤት አንቺ የነገ ቤትሽንም አሰሪም እስር ቤትም ትበሰብሻለሽ። የምሬን ነው የምልሽ። ምክንያቱም ያገታችሁት የጠፋው ልጅ ነው። ካላገታችሁት ደግሞ እውነት እናንተ ጋለ ካለ እንደዚህ እንትን አትሉም። ምክንያቱም ልዑሌ ጠፍቶ እናንተ ገስ ስላለ ነው የተረጋጋችሁት፣ ምንም ያልመሰላችሁ ብሎ ዴቭም ይኸው ዛሬ ትላንት ስንናገረው የነበረው ሩታየም ስታወራው የነበረውን ነገር ነገራችሁ። አያችሁ ውሸት ሲሆን ድብቅ ሲሆን እናንተ ጋር የሆነ ነገር ሲኖር ነው ኮንፈርት ኖሯችሁ ምንም የማይመስላችሁ። እንግዲህ ልጅን የሚያክል ነገር የአብራክ ክፋይ ጠፍቶ ተብሎ ጠፍቷል፣ የለም የት እንዳለ አላቅም፣ አንተ ጋር ነው እየተባልክ አንተ ጋር ካልሆነ አንተ ካልደበከው አንተ ካላገኘው ሩታም እየቀለደች ቢሆን ተከታትለ ነገሮችን ማስተካከል ነው የሚሻለው ወይስ ዛሬ የሚሆነውን ነገር ለማድረግ ትሄድ ነበረ? በጣም ሩታ ማለት ነው ብዙ ጊዜ ታግዛቸዋለች። ቀደም ጊዜ ምን ስትል ነበረ? በይ ሂጂ ትሂድ፣ ስሜን እያጠፋች ነው፣ እከሳታለሁ፣ እሷ ምንም አታመጣም። ከዚህ በፊትም እሷን የምቃረናት ተይ የምላት የምደግፋት ወደ ስራ እንትን ኖርማል ሰው እንድትሆን ልጇን በስርዓት እንድታሳድግ ነው፣ ሴት ስለሆነች ስለማከብራትና ጉዳቷን ስለሚገባኝ ነው አለች።
አልገባሽም፣ ገብቶሽም አያቅም። ለአንቺ ሴት ማነች? ሄርሜላ ብቻ ነች። ምክንያቱም የሄርሜላ አቀንቃኝና የሄርሜላ ወዳጅ ብቻ ነች አንቺ፣ ሌላ ሴት አይታይሽም። ምክንያቱም በዙሪያው በአብርሽ ዙሪያ የሚመጡ በጠቅላላ ለአንቺ ምንም አይደሉም ከሄርሜላ ውጪ ማለት ነው። ሄርሜላን አንቺ አስነክታሻት ነው እንዲህ ዙሪያ ጥምጥም እሷ ስታጠፋ እየተከተልሻት የምትሄጂው። አብርሽ ንጹህ ነው፣ ጻድቅ ነው፣ ምንም አያጠፋም፣ ህይወቱን በስርዓት እየመራ ነው። አንቺ ነሽ መተሽ እየረበሽ ያለሽው ብለሽ የተናገርሽው። ዛሬ ምን ትይዋለሽ? አንቺም እኮ የክስ ወረቀት ደርሶሻል። እንግዲህ ፍርድ ቤት ስትሄጂ ክሰሺ ልትይ ነው ፍርድ ቤቱ ላይ ቆመሽ አልሰማሽም እኔ አላረኩትም ትያለሽ። እሺ አሁን ምንድነው የሚወጣችሁ? ምን ውስጥ ነው የምትገቡት? እውነታው ካላችሁ ምን ነው ዛሬ ደረታችሁን ሳትነፉ ሳትለፈልፉ ሳታስፈራሩ ቀስ ብላችሁ ይሄዳችሁ? አያችሁ ዴቭንም እነሱ የሆነ ነገር አድርጎት ምንድነው ተጽዕኖ አድርጎበት ወደ እነሱ የወሰዱት ይመስል ነገር እሱንም አድርገውብ ነው አስነክተው ነው ምናምን ስትሉት ነበረ። ግን ይሆናችሁ እውነት ካለው ሁሉም ሰው ከእውነት ጋር ይቆማል። ዛሬም ዴቭ ያደረገው ነገር በትክክል ማለት ነው ልጅ ያለው የልጅ አባት የሆነ ሰው ሊያደርገው የሚችለው ነገር ነው ያደረገው። አያችሁ አይደለም? እውነት ተደብቃ አትቀርም። ስትወጣ ግን እውነት ማለት ነው ይዛ የምትመጣው መዘዝ ብዙ ነው። ምክንያቱም የተበደለ ሰው ሊያገኘው የሚችለው ነገር ብዙ ነው። ምክንያቱም በደለኛ ሰው ሁሌም እውነት አጠገቡ ካለ መቼም ቢሆን እንደተጎዳ አይቀርም፣ እንደተሰደበ አይቀርም፣ ስሙ እንደጠፋ አይቀርም። ዛሬም ከትላንት ወዳም ስታረጉት የነበራችሁ ተሰብስባችሁ ሩታ ልክ አይደለችም፣ አጭበርባሪ ናት፣ አስመሳይ ናት፣ ወንጀለኛ ናት፣ ጥፋተኛ ናት ስትሉ የነበራችሁ ሰዎች ዛሬስ አሁን ፍርድ ቤት ቀርባችሁ ይህን ነገር ለመመስከር እሷን ክፉ ለመናገር ዝግጁ ናችሁ? እኔ ማለት ነው ከዚህ በኋላ ይኸውላችሁ ወርቅ በሰው ልጅ የተወደደው ራሱን ዝቅ አድርጎ ጭቃ መስሎ ነው ብሏል አይደል? አብዱኪያር አያችሁ እንዲህ ነው ሰው የሚፈልገውን ነገር እስኪያገኝ ድረስ እውነታውን እስኪያረጋግጥ ድረስ መልካም ሲያስብ በጥሩ አስተሳሰብ ደረጃ ሲኖር የሚያረገውን መጨረሻ ፍሬውን እንደሚበላው የሚያረጋግጥ ነገር ዛሬ ሩታ አሳይታናለች። በእርግጠኝነት ይሄ በፍርድ የሚያዝ ነገር እቃቃ ጨዋታ አይደለም። ልጇ የምር ደብቃ ከሳችሁ እሷ ራሷን ለማሳሰብ ትነሳለች ብዬ አላስብም። ምክንያቱም ይሄ እኮ ጥፋት ከሆነ እሷ አጥፍታ እሷ ደብቃው ከሆነ እኮ የመልስ ምቱ እሷ ጋር ነው የሚመጣው። ምክንያቱም ስም በማጥፋት የሰውን ስም በማጥፋትና በመወንጀል ትከሰሳለች። ታዲያ ይህንን ሳታገናዝብ ይህንን ሳታቅ እንደዚህ ነገር ታረጋለች ብላችሁ አስባችሁታል? አታስቡት። አይሆንማ። ያረገችው ስለምታምንበት እውነታውን ስለምታውቀ ነው። ዴቭ ምን አላችሁ? ሁለታችሁም አውቃችኋለሁ። አንተም ወንድሜ ነው፣ አንቺም እህቴ ነሽ። ከዚህ በፊት የምታረጉትን ነገር ብዙ ነገር አውቃለሁ፣ ልባችሁን አውቃለሁ። ይህን ነገር ካላረጋችሁ አብርሽ ልዑሌ ጠፍቷል ተብለሃል እኮ። ልዑሌ ጠፍቶ አንተ እንዲህ ተረጋግተህ አታውቅም። ልዑሌ አንተ ጋር ስላለና አንተ ጋር ስለሆነ ነው እንዴ ተረጋጋው። ስለዚህ ሩታ የምታረገው ነገር እውነት ስለሆነው ነው እሷን የተከተልኳት እሷን የደገፍኳት ብሎ ነገረ። እሺ አብርሽ አሁን እኔ ማለት ነው ያንተ እውነታ የቱጋ እንደሆነ ያንተ ጤንነት የቱጋ እንደሆነ ወደምታረጋግጥበት ቦታ እየሄድክ ነው፣ ወደ መልካሙ ቦታ እየሄድክ ነው። ምክንያቱም ተመከርክ፣ ተዘከርክ፣ አልሰማ አልክ። ከኋላ ግን ውጪ እንድትሄድ እንድትጠፋ ሌሎች ሰዎች ጋር እንድትኖር ሰላምን እንዳታገኝ ብዙ ነገር ሲጥሩ የነበሩ ሲያስመስሉ የነበሩ ሰዎች ዛሬ እስቲ አንተን ደግፈው አንተን ከእስር ቤት ይገላግሏል። እስቲ ፍርድ ቤት ይመጡና ሁሉንም ነገር ያንተን ነገር ያስተካክላሉ አይደለ? አንተ በቃ የማትነካ ሁሉም ነገር አንተ ጋር ደረት ነፍቶ ማሸነፍ ብቻ እንደሆነ ምንም ነገር ማንም መምጣት አይችልም ብለህ እንደምትፎክረው ሩታ ብላ ነበረ።
ዛሬ ደግሞ መፎከር ምንም ጥቅም የሌለው እንደሆነ እውነት ከሌለውና ሀቅ ከሌለው ሁልጊዜ መፎከር ዋጋ እንደሌለው ዛሬ ሩታ አሳይታለች። ደግሞ ሩታ ተመልሳለች። አንገብጋቢዋ አቃጣይዋ ይቺ በጥፊ በቦክስ ምናምን የምትለዋ ባመነችበት ነገር እማትመለሰዋ ትክክለኛዋ ሩታ ዛሬ ያያችኋት ይመስላል። አብርሽ ዛሬ አንገት ደፍተ የሄድከው የሚያስፈራ የምትፈራው ነገር ስለሆነው እንጂ እውነት አንተ ጋር ብትኖር እውነት ሉሌ ያለበትን ባታቅ ኖሮ እስከዛሬ ስትናገራቸው የነበሩት ነገሮች እርግጠኛ ሆነ የተናገርከው ነገር ቢሆን ኖሮ ዛሬ እንዲህ አንገትን ደፍተ ወረቀቱን ተቀብለ አትሄድም ነበር። አየህ ወዴት ሄድክ? ወደ መስመሩ ቀጥታ እየሄድክ ነው። ወደ ነበልባሉ፣ ወደሚያቃጥለው፣ ወደሚፈጀው ስርዓት አልበኝነት ያለው ሰው ወደሚስተካከልበት ታረመ ወደምትመጣበት ጤናህን ተመልሰ የምትመጣ ይመስለኛል እዛ ስትገባ ማለት ነው። ምክንያቱም እዚህ ካጠገቡ ሆኖ ጤነኛ እንደሆንክና የምትሄድበት መንገድ ልክ ነው ብሎ ለሚገፉ ሰዎች፣ ለሚያግዙ ሰዎች ለነሱም ትምህርት የሚሆንበት ነገር የምታገኝበት ይመስለኛል። ምክንያቱም አንተ ልጅ እኮ ነው ሉሌ እኮ ልጅ ነው እንዴ ከሩታ ነው የተወለደው ከሚስት አይደለም። ይሄንንም አታምንም እንዴ? ለምንድን ነው ትንሽዬ ፍርሃት ርህራሄ ያልተሰማ ድንጋጤ ያልተሰማ ምንም ያልመሰለ ለሚፈጠሩት ነገሮች በጠቅላላ ኃላፊነት እሷ እንድትወስድና አንተ ምንም እንዳላጠፋ ያንተ ልጅ እንዳልሆነ አርገ እንዲቀለል አርገ ያየኸው እንዴት ነው? አንተ ገና ልጅ ነህ ብላቴና፣ ስለ ፍቅር ምን ታውቅና ስለ ትዳር ምን ታውቅና አይደለ? ምንም አታውቅም ስለ ፍቅር ስለ ትዳር ግን እየኖርከው ነው ያለው አይደለ? ምንም ትዳር የማትፈልገው ሰውዬ፣ ማግባት የማትፈልገው ገና ልጅ የሆንከው ሰውዬ አሁን እንግዲህ ውሽማ ይዘህ ምን እያረክ ነው ያለው? ምን ላይ ነው ያለው? እሺ አየህ የምትናገራቸውና የምትኖራቸው ነገሮች አንድ አይደሉም። ይሄን ነገር አስተካክል ተባልክ። ይሄ ማስመሰል ለእይታ የምታረጋቸውን ነገሮች አስተካከል አለች ሩታ። ደግሞ ምንድነው እሷ ጋር ቆፍጠን ብላ ስላናገረች አንዳንድ ነገሮች ምንድነው ይሄ እውነታና ትክክለኛ ህይወት መኖር ስትፈልግ የምትታገለው አለ አይደለ? ይሄ መጋፈጥ የማትችለው ግን እውነታውን ብቻ መኖር እንዳለብህ የሚገፋፋ ሰው አትፈልገውም። እውነት ያለው ሰው እርግጠኛ የሆነ ሰው አይፈልግም። ምንድነው ከኋላ እያንሸኳሸከና አንተን ለማጣላት አንተን ለማባላትና የውሸት እየሳቀ እያስመሰለ ጀግና በርታ በርታ የሚልህን ሰው ስለምትወድ ነው እንጂ አብርሽ ሩታ ከማንም ትበልጥልህ ነበር። ከማንም ታስብልሃለች፣ ከማንም ትወዳለች። አንተን መክሰስ ብትፈልግ፣ አንተን ማሳሰር ብትፈልግ፣ አንተን የማትወድ ቢሆን ኖሮ እስከዛሬ ባረከው ነገር ዝም አትልህም ነበር። ነገረችህ እኮ ብዙ ነገር ስታደርገኝ ከዚህ በፊት 4 ነው 3 ሪከርዶች አሉብህ። እነዛ ስላሉብህ ነገሮች የበለጠ እንዳይከሩብህ በስብሰ እንዳትቀርና እዛ ታስረ እንዳትቀር አስቤልህ ነው እንጂ አንተን መክሰስ አቅቶኝ አይደለም። ከዚህ በኋላ ግን አልሰማ እዛው በስብሰ እንድትቀር ነው እማረግህ ብላለች። እስቲ በምን አባብለ በምን እንደ ሄርሜላ ለሊት አውርተ በስልክ ነው ሩታን የምታሳምናት ወይስ በምን አልቀሰ ነው የምታሳምናት? በምን አይነት ነገር ነው አሳምናት ከዚህ በኋላ ከሷ ጋር ለመኖር የምታስበው? በምን አይነት ነው እስቲ ልጅን ለማየት የምትጥረው? ይሁንልህ ይሄ ነገር ማለት ነው ይቀመጣል። ነገ ልጅ ያየዋል፣ ልዑሌ ያየዋል። ልዑሌ እኮ ያድጋል እንዳንተ ይሆናል፣ እሱም ትልቅ ይሆናል። ያኔ ግን እነዚህ የምታረጋቸው ነገሮች እናቱ ላይ እያረከው ያለው ነገሮች እናቱን እያስለቀስክ እያስከፋ እያሳዘንክ እንዲህ እንቧ እስኪወጣ ድረስ እየተንሰፈሰፈች እስክታለቅስ ድረስ ያረከው ነገር ነገ ለልዑሌ ምንድን ነው የምትመልስለት? በምን አይነት ደረጃ ምን ብለህ ታሳምነዋለህ? ምን ብለህ ታስረዳዋለህ? ነገ የምትጸጸትበት የምታለቅስበት ነገ ይቅርታ ጠይቀ የማትመለስበትን ነገር እያደረግ እንዴት ነው አብርሽ እነዚህን ነገሮች ማገናዘብ ያቃተ ማገናዘብ የተሳነ? አየ አይደለም እውነት አሁንም ተደብቃ ቀርም እውነቷ እየወጣች ነው። እርግጥም እየሆነች ነው። ውሽማህም ከጎን ሆኖ ከኋላ ሆኖ በልበል አብርሽ የሚሉ ሰዎች እንደማያሳድጉ የትም እንደማያደርሱ ዛሬ አየ አይደለ? ሩታ ለእውነት ስለምትቆምና እውነተኛ ሰው ስለሆነች ነው። ኤፊም ቢሆን እስከ ዛሬ ያሳየ ምንድን ነው? ወንድሙ ነው፣ የአብራኩ ክፋይ ነህ አይደለ? ወንድሙ ነው። ከአንድ አባትና እናት ነው የተወለዳችሁት። ያን ያውቃል። ይሄ ጎን የሚሄድ ሰው ቢሆን ኖሮ እውነት የሌለው ሰው ቢሆን ኖሮ እስከ ዛሬ ተከትሎ ከሩታ ጋር
አያግዛትም ነበር። እውነቷን ስለሚያቅ አንተንም ስለሚያቅ ሩታንም እውነቷንና ውሸቷን ስለሚያቅ የምትሄድበት መንገድ ልክ ስለሆነ አንተን ወንጅሎ አንተ ልክ አይደለህም ይህን ነገር አስተካክል እያለ ስለሚወድ ወንድሙ እንዳይጠፋ ብሎ ስለሚያስብ ነው እንጂ ለአንተ ክፋት ቢያስብ ለአንተ ተንኮል ቢያስብ ኖሮ ከጎን ሆነ እንደሌሎቹ ሰዎች አው እያረከው ያለው ነገር ልክ ነው ብሎ ይደግፍ ነበር። ይህን ነገር ደግሞ ልክ እንዳልሆነ እያሳየ አንተ አልተረዳውም። መጥቶ ቤትህ ድረስ እንደዛ ሲከራከር አልገባህም። ያኔ እኮ ሊገባ ይችል ነበር። እስከዚህ ሩታ መክሰስና የክስ ወረቀት እስከምትሰጥ ድረስ መጥረብ ሳይጠበቅብህም ነበር። ያኔ መማር ትችላለህ። አየህ ሌሊቱን እኮ ማስተዋል ትችል ነበረ። እንዴት ነው ኤፊ በዚህ ልክ ደረጃ መጥቶ እኔን ተቆጥቶ ለልጄ አስቦ እኔን ሊቆጣኝ የቻለው? ልጄን አምጣ ሊለኝ የቻለው ጠፍቶ ነው እውነት ምናምን ቼክ ማድረግ ትችል ነበረ። ግን ያንን አትፈልግም። እውነታው ያለው አንተ ጋር ስለሚመስል ልጁ አንተ ጋር ስላለና ስለደበቅከው ነው እንጂ በእውነት እርግጠኛ ሆኖ አንተ የምትወደው ለሱ ለመኖር የምታስብ ይኸውልህ እንደማታስብለት ሉሊን እንደማትወደው ያረጋገጥበት እኮ ብዙ ጊዜያቶች አሉ። አንተ ለቪዲዮ ከቤት እየሰረክ እየወሰድ ለእናቱ ሳትነግራት የምትወስድበት ጊዜ ነበሩ። ጎረምሳ እየላክ እያስፈራራ ሉሊን የምታወጣበት ቤቷን እስኪበረበር ድረስ ያረክባቸው ብዙ ምሷም የምትከሳቸው መንገዶች አሉ። ቡዜ በየትኛው ነገር ነው የምትከስሻት? በአብርሽ ነው ወይስ ሌላ ነገር ነው? እስከ ዛሬ ለምን አልከሰሻትም? እስከ ዛሬ ለምን እውነታውን አላወጣሽም? አየሽ እውነታ ስለሌለሽና ውሸታም ስለሆንሽ ነው። በራስሽ እርግጠኛ ስላልሆንሽ ነው። እነዚህን ነገሮች ተጽዕኖ አድርጎብሽ ዛሬ ወደ እውነታው ሲቃረብና እነዛን እውነታዎች ለማጥፋት ስታስቢ ወደዚህ መንገድ ሄድሽ ማለት ነው። ወደ ኋላ እንደ ግመል ሽንት እየተንሸራተትሽ ነው። ይኸውልሽ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ይቆይ እንጂ መች ይቀራል። ሁላችሁም ዛሬ ዋጋ የምትከፍሉበትን ነገር ነው ያያችሁት። ተጠንቀቁ። አብራችኋለች ሩታ ማናችሁም አልምራችሁም ብላለች። ሶስቱ እንግዲህ ወረቀት ተሰጥቷቸዋል። በሚቀጥለው ደግሞ ከኋላ ያሉት ይመጣሉ። አንድ ወንጀል ሲኖር ማለት ነው በዙሪያ ያንን የሚያረጉት ሰዎች በጠቅላላ ነው የሚነካው። ስለዚህ እናንተም የምትገቡበትን እስቲ የት እንደሆነ ጠብቁ። እኔ ደስ ብሎኛል እውነታውን ስለምፈልግ። ሰው ላይ ክፋት እንዲደርስ ማንም አይፈልግም፣ እኔም አልፈልግም። ሰው እውነት ኖሮት በትክክለኛ መንገድ ሲሄድ ማንም ይደግፈዋል፣ ማንም ያደንቀዋል። ስለዚህ ሩታን የምንደግፋት የምናደንቃት እውነት ስላላትና እስከዛሬም ብቻዋን ከኤፊ ጋር ሆና ነገሮችን እያስተካከለች የእናንተን ተጽዕኖ ችላ ስለቆመች ነው። ሴት ስለሆነች ማገናዘብ ስለምትችል ብልህ ስለሆነች እውነተኛ ሰው ስለሆነች ነው የምንደግፋት። ስለዚህ አሁንም ሆ ብላችሁ እንደተነሳችሁት እኛ ምንም ነገር ብታጠፋ ከዚህ በኋላ እሷንም አልንቁሳትም። ተይ ሩታዬ ልክ አይደለሽም ብለን ትንሽ ልንናገራት እንችላለን እንጂ እንደናንተ አንደፈድፍባትም። ከጎኗ አለን፣ ሩታን እናግዛለን፣ ሆ ብለን እንነሳለን። አይወላችሁ በሩታ የመጣ ከዚህ በኋላ ባይናችን መጣ። እኛም እናንተን መጋፈጥ እንችላለን፣ እንጋፈጣለን። ቤተሰቦች እኔንን ነው የምለው። እናንተስ ምን ትላላችሁ? እስቲ ሩታን ያላችሁ የጣላችሁ ሩታን ያላችሁ እስኪ እንያችሁ። ውድ ቤተሰቦች እኔ ደስ ስላለኝ በዚህ ሁኔታ አውርቻለሁ። የእናንተንም ስሜት እየገባችሁ እስቲ ኮሜንት ስጡኝ። ቤቴብንም ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እኔ ወዷችኋለሁ። ሰላም ሁኑልኝ።